ሱመያ እንግዲህ ልቧ ተሰበረ ከአንዴ ሁለቴ ሶስት እዚህ ማለት ነው። ሱመያ እንግዲህ በጓደኞቿ ተከዳች፣ ልቧ ተሰበረ ማለት ነው። እኔ እውነት ለመናገር ማን ነው የሚታመነው በአሁኑ ሰዓት? እንግዲህ ሱመያን ሀዋና ሰላም ማለት ነው ከዷት። በጣም ያሳዝናል። አለንሽ ብለው ተሞቀ ቤቷ አስወጥተው ሜዳ ላይ ጣሏት ማለት ነው። በጣም ያሳዝናል። በአሁኑ ሰዓት ማን ነው የሚታመነው? ይገርማል። ላይ በለው አባለለ ይላል ያገሬ ሰው። በጣም ያሳዝናል። እንግዲህ ሱመያ ሰላምና ሀዋ አለንሽ፣ ተጎንሽ ቁመናል። እሱ በድሎሻል፣ አጥቅቶሻል። እኛ እያለን ብቸኛ አይደለሽም፣ አብሽር ጠንክር እያሉ ተኋላዋት ያበረታቷት የነበሩት እንግዲህ ሀዋና ሰላም ካዷት ማለት ነው። በጣም ያሳዝናል። በአሁኑ ሰዓት ጓደኛ አትመኑ፣ አብሶ የሴት ጓደኛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ ውዶችዬ። ዛሬም እንግዲህ እንደተለመደው መለስ ብያለሁ። የዛሬው ደግሞ በጣም ያሳዝናል። እኔ እንጃ ምን እንደምላችሁ አላቅም። ራሱ ማውራት ሁሉ እየጠፋብኝ ነው። እንግዲህ ውዶችዬ ሀዋንና ሰላም ሱመያን እማያውቃለ ብዬ አላስብም። እንግዲህ ሱመያ ተሞቀ ቤቷ ተደመቀ፣ ተሞቀ ቤቷ ተባሏ እንግዲህ መሀል ገብታ ሰላም ተብያዋ ሀዋ አለሁሽ፣ እኔ ከጎንሽ፣ እኛ እያለን እንዴት ያጠቃሻል ብለው እንግዲህ አስወጥተው እስካሁን ድረስ ምክንክናቸውን ብርቅስቅስ እስከ መሆን ድረስ ደርሰው እንግዲህ መጨረሻ ላይ ሀዋና ሰላም ሱመያን ከዷት። በጣም አጃኢብ ነው። በጣም ይገርማል ማለት ነው። እኛ አለን፣ እሺ እኛ እያለን ሰላም ተብያዋ ሰው የላትም ብለህ ነበር ወይ? የምታጠቃት ሰው አላት፣ እንዴት እንደዚህ ታደርጋለህ? እያለች እንግዲህ ሰላም ለሰኢድ መልስ እየሰጠች ነበረ። ሀዋም እንደዛው እንግዲህ መጨረሻ ላይ ገንዘብ የማይሰራው የለም። ሱመያ ያለችበት ሁኔታ በጣም ከባድ ነው። 2 ልጆች ይዛ እየተንከራተተች እያለ እንግዲህ ጓደኞቿ ከደዋት ማለት ነው። እኔ እንደሌላው ይቅር፣ እኔ ሰላምን ተዋትና ሀዋ መቼም ትለወጣለች ብዬ አላሰብኩም ነበር ወላሂ፣ እውነት ለመናገር ማለት ነው። በጣም ነው እንኳን ሱመያ፣ እኔ ራሱ በቃ የምናገረው ቃላት አጥሮኛል ማለት ነው። እንግዲህ ሀዋ በቃ ተናቴ ልጅ በላይ የአንጀቴን ይሁድን እማወራት ሀዋ እያለች እንግዲህ እስካሁን ድረስ ተኋላ እንግዲህ ሀዋና ሰላም ተሱመያ ጎን እንደቆሙ ነበር የምናውቀው። ከቀናት በኋላ እንግዲህ ሰኢዶ ሀዋ ጋር እንግዲህ ሰላም ጋር እንግዲህ የከፈለውን መስዋዕትነት አናቅም። ሀዋ እንግዲህ ለሱመያ ሪከርድ እያደረገችላት አይደለም፣ መልስ እየሰጠቻት አይደለም። ስልኳን ዘጋችብኝ፣ ምን ይሻለኛል ብላ እንግዲህ ሱመያ ለሰኢድ ሂድ መልስ ሰጠች ማለት ነው። እንግዲህ አባ መላ ሚስቱን አስደበደበ። እሷ ነበረች የነገረችኝና እሷ ስለተናገረች ሀዋና ሰላም ያውቁ ነበረ። ለሰኢድ ተናግረው ነው መሰል አስደበድቧት። እንደዚህ መደረግ አለ ወይ? ወንድምሽን እባክሽ መከሪው፣ ሰኢድ አሁን ያደረገው ድርጊት ትክክል አይደለም ብላ እንግዲህ ሱመያ መልስ ሰጠች። በአሁኑ ሰዓት ጓደኛ ሚስጥር ይዝልኛል ብላችሁ አታውሩ ማለት ነው። የሚወራም አለ የማይወራም አለ። ልጅቷም በጣም ስተተኛ ናት። እንግዲህ የተደበቀ ሚስጥር ባልና ሚስት መካከል ገብታ እንግዲህ ሰኢድ ወልዶልሻል ብላ መናገሯም እሷም ጥፋተኛ ናት ማለት ነው። ቢሆንም ግን ሰኢድ እንደዚህ ማድረግም የለበትም። ሁሉም ነገር ታይጣራ ማለት ነው። ሀዋና ሰላም እንግዲህ በምን ምክንያት እንዳታለላቸው አላቅም። እንግዲህ ተሱመያ ገነጠላቸው ሰኢድ ማለት ነው። እንግዲህ ሰላም ስትደውልላት ስልክ አታነሳም። ሀዋም ሪከርድ ታረግላት አትመልስም፣ ስልክም አታነሳም። እኔ ብቸኛ ሁኛለሁ፣ አሁን ታለሁበት ሁኔታ እንግዲህ ቤት ልቀይር ነው እያለች ነው እንግዲህ ሱመያ ማለት ነው ለሰኢድ እህት። የኔ ውድ እህት እንግዲህ አላህ ተጎንሽ ይሁን ማለት ነው። እንኳን ሀዋና ሰላም የራኡሽን የሰኢድ እህት ምንድን ነው ምንም ቢሆን የወንድን ወገን ማመን የለብሽም ማለት ነው። ሀዋና ሰላም አለንሽ፣ ሰው የላተም ብሎ ነው የተጫወተብሽ፣ እኔ ተጎኖ አለሁ እያለች እንግዲህ ሰላም ስትደነፋ የመን ኢትዮጵያ ትትዘል ነበረ። እንግዲህ ካዳቻት ማለት ነው። ሀዋ ሪከርድ እያረኩላት እየመለሰችልኝ አይደለም። እንግዲህ ሰኢድ ወይ አስፈራርቷት ሊሆን ይችላል፣ ወይንም ደግሞ በገንዘብ ገዝቷት ሊሆን ይችላል። እኔ ያለሁበት ሁኔታ በጣም አስጊ ነውና ታለሁበት ቤት መቀየር አለብኝ ብላ እንግዲህ ለእህትየዋ ተናገረች፣ ለሰኢድ እህት ማለት ነው። እኔ የምለው
ሱሜ አንድ ነገር ልበል ማለት ነው እንዴ የወንድ ወገን ያው ወንድ ነው ማለት ነው። ዞሮ ዞሮ ያው ተዛው ነው እንግዲህ ሀዋና ሰላም አብረው ሲበሉ ሲጠጡ እኛ አለንሽ ተጎንሽ ነን፣ እሱ እንደዚህ አድርጎ እንዳጠቃሽ እንሰራለታለን፣ ጉልበትሽ ስር ወድቆ መታረቅ አለበት እያሉ አሸሸ ገዳሜ ሲሉ እሷን ታጃግኑ ተጎንሽ ቁመናል እኛ እያለን ምንም አትሆንም ሲሉ የነበሩት እንግዲህ ሸንደል አሉባት ማለት ነው። ሱመያ ብቸኛ ሆነች። አሁን በጣም ያሳዝናል። አሁንም እኔ የምልሽ ነገር የወንድ ወገን ያው ወንድ ነው ማለት ነው። ሰይድ እንደዚህ ትንከራተትና እንትን ሲሰቃይ እህትየዋ ምንም እኔ እንጃ ሀዋ የከዳችሽ እህትየዋ እንግዲህ አትከዳሽ ብዬ አላስብም ማለት ነው። እሰቢበት፣ ራስሽን ጠብቂ። እንግዲህ ምንም ማድረግ አይቻልም ማለት ነው። እንግዲህ ሀዋ ተመክዳቷ በፊት ማለት ነው እኔ አለሁሽ ሱመያና ሰኢድ እንዲታረቁልኝ ነው የምፈልገው፣ የትም ቢሆን የትም ሱመያና ሰኢድ እንዲታረቁልኝ ነው የምፈልገው፣ የእነሱ መታረቅ ራቀኝ፣ እንዴት ብዬ ማስታረቅ እችላለሁ እያለች እንግዲህ ትታለቃቅስ ነበር። ሀዋ ለኬስ የውሸት ነው ማለት ነው። እንግዲህ በምን ምክንያት ሰላምና ሀዋ ሱመያን ሊከዷት ቻሉ? እንግዲህ ይሄንን መልሱን ለእናንተ ትቻለሁ ማለት ነው። ገንዘብ የማይሰራው የለም ብያችኋለሁ። በመጀመሪያ አብረው ሲጠጡ ሲበሉ የነበሩት የእናቴ ልጅ አንጀቴ ተጎኔ ቁማለች፣ እናንተ እያላችሁ ምንም አልሆንም እያለች እንግዲህ ሱመያ ልብ ተልብ ተሰምቷት ልጆቿን እየያዘች እየተሽከረከረች ሰላም ተጎኗ ቁማ ሀዋም እንዳልዝሁ በሀሳብ እየገደፈቻት አብራትን ባትዞር ኖሮ እንግዲህ እስካሁን ድረስ ደርሳለች ማለት ነው። መጨረሻ ላይ እንግዲህ ሁላቸውም ገለል ማለት ይዘዋል። ሱመያ እንግዲህ ቤት ቀይራለሁ፣ ያለሁበት ሁኔታ አስጊ ሁኔታ ላይ ነው ያለሁት። ሀዋም እንግዲህ ስልክ እየደወልኩላት አታነሳም፣ ሪከርድም መልስም አትመልስም ብላ እንግዲህ ሱመያ መልስ ሰጠች ማለት ነው። በጣም ያሳዝናል። እንግዲህ ምንም ማድረግ አይቻልም። እንደኔ አዋቂ ሰዎች እንግዲህ መሀከላችሁ ገብቶ ሀዋን ብትሆን ሰላም ማስታረቅ ነበረባችሁ እንጂ ሱመያ እንግዲህ ተሞቀ ቤቷ ልጆቿን ይዛ እየተንከራተተች እናንተ ትታችሁ ሸንደል ማለት የለባችሁም ነበር። እናንተን አታስታረቅን በኋላ እኛ ወደ ኋላ እንቀራለን፣ በእኛ ምክንያት እሷን ሜዳ ላይ ትተናት እንዴት እንሸሻለን ማለት ነበረባችሁ። ያው ዝሮ አብሶ የሴት ጓደኛ አትመኑ፣ የሴት ጓደኛ አትመኑ፣ በፍጹም አትመኑ። ወደድኩሽ፣ ሸርኩልሽ፣ የእናቴ ልጅ ነሽ፣ ሚስጥሬ ተካፋያ ነሽ፣ የአንጀቴ ነሽ ሲበሉ ሲጠጡ ማለት ነው ይላሉ። እንግዲህ በኋላ ዋናይቱ ነገር ስትመጣ ጠበቅ ያለ ነገር ሲመጣ መሸሻቸው አይቀርም ማለት ነው። ውድ ተመልካቾቼ የዛሬው ቪዲዮ ይህንን ይመስላል። ተወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። አላህ ሀገራችንን ሰላም ያደርግልን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።